ስለ አሩሲ ክርስቲያኖች ደም ዝም አንልም። የአሩሲ ክርስቲያኖች ደም የኛ ደም ነው። የአሩሲ ክርስቲያኖች ደም የኛ አንልም። ስለ አሩሲ ደም ዝም አንልም። የአሩሲ ክርስቲያኖች ደም የኛም ደም ነው። 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 አሩሲ ዝም አንልም። ስለ አሩሲ ዝም አንልም። እየሞትን እንበዛለን የሚለው አባባል ይቁም። እየሞትን እንበዛለን የሚለው አባባል ይቁም። እየሞትን ልንበዛ አንችልም። እየሞትን እንበዛ አንችልም። እየሞትን እንበዛለን የሚለው አባባል ይቁም። እየሞትን እንበዛለን የሚለው አባባል ይቁም። አርሲ የደም ምድር፣ 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 አርሲ የደም ምድር። ምን አይነት ትውልድ እያፈራን ያለ? ምን አይነት ጨካኝ ማህበረሰብ ነው ውስጣችን የተሰገሰገው? እንዴት ነው ይህንን ነገር እንደ መወያያ የምናነሳው? ይሄ እኮ የስጋና የነፍስ ጉዳይ ነው። ሁላችንም እኮ ቤታችን እስኪመጣ መጠበቅ የለም። የታል ፍቅራችን? የታል አንድነታችን? የታል ጎረቤት የሰውን ልጅ የሚቀጠው? ዛሬ መለያየታችን እኮ ልዩነታችን እኮ ይሄንን ያመጣው። ይሄ እኮ ሀገርን ሊያስነሳ የሚገባ ትልቅ ጉዳይ ነው። ዛሬ በራችንን ዘግተን እየበላን እርስ በርስ እንኳን አንተዋወቅም። ልዩነታችን ሰፍቶ ዛሬ ራሳችን አንዳችን ለአንዳችን እርምጃ መውሰድ የምንችልባቸው ጉዳዮች ናቸው ለሀገር ጠንቅ የሆኑት። ለምንድን ነው ከመንግስት ሁሉንም ነገር የምንጠብቀው? ህዝብ እኮ ነው መንግስት ማለት። እኛ ከተባበርን እኮ ችግሩን ማጥፋት እንችላለን። ከዚህ የባሰ ምንም ግፍ የለም። ከዚህ የባሰ ምንድን ነው የሚመጣው? ተጠያቂውስ ማን? ያንን ሁሉ ምን ሸለለው የታል? መነሳት አለብን። ከመንግስት ምንድን ነው የሚጠበቀው? ህዝብ እኮ እርምጃ ለመውሰድ አቅም አለ። አንድ ላይ መጮህ አለብን። ኢየሱስስ እንዴት ይሄንን ዝም ይላል? መንግስተ ሰማያትስ ለነሱ እንዳሉት አይደል እንዴ? ሰው እንዴት ይሄንን እየሰማ ምግብ በልቶ ይተኛል? ጀግንነታችን ይህንን ማስቆም ነው። አባቶቻችን አሳልፈው አልሰጡም። ብዙ መስዋዕትነትን ከፍለዋል። እኛ ደግሞ ትውልድን የመጠበቅ ኃላፊነት አለብን። ከዚህ የባሰ ምንም አይመጣም። ሁላችንም ለዚህ ልንጮህ ልንቆም ይገባል። እኔ አንገቴን እሰጣለሁ ለዚህ ጉዳይ። እርምጃ ሊወሰድ ይገባል። እቺ ቀላል የሰፋጣ ሀገር አይደለችም ማንም ይቀልድባት። ዛሬ በከንቱ በቀልድ በሳቅ በፌዝ በሽሙጥ በአሽሙርና በተራ መዝናናት ሀገራችን ፈራርሳለች። ብሔርተኝነት አሁን ነው የሚያስፈልገው። ብሔርተኝነት ለኢትዮጵያዊነት ነው። ዛሬ 20 ምናምን ነው። ነገ የሚታረዱ ሰዎች መልእክት አድርስልኝ ብለውኛል። ትሰማቸዋለህ? ቮይሳቸውን ላሰማችሁ። ከዛ ሼር ፖስት አድርጉታላችሁ አይደለ? አለማድረግ መብት ነው። ብቻ ስማቸው፣ ድምጻቸው ምን አይነት የሰቆቃ ድምጽ እየወጡ እንደሆነ ትሰማለህ።
እንደዚህ አይነት ቮይስ እያሰማናችሁ እኛ አካውንታችንን ልናሳድግ ነው አይደለም ይመስላችሁ? ይሄ ገዳዮቻችንን እንድናመሰግናቸው የተሰጠውን ጋዜጣዊ መግለጫ እንስማስቲ። በአርሲ ዞን አሰኮ ወረዳ በለተጨፌ በሚለው ቀበሌ ሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልኮ ወስዶ ስምሪቱን ሰጥቶ ታሪካዊ ከሆኑ ጠላቶቻችን የተቀበሉትን እንዴ አንተ ሰውዬ ታሪካዊ የሚባል ጥላት ምንድነው ያለው? እኛ የምናቀው በእኛ አይደል የምናቀው እርስ በርስ እንዋጋና ስንጨፋጨፍ እንጂ ከየት የመጣ ታሪካዊ ጥላት ጋር ተቆራኝተው አይነት ነገር እንዴት ታወራለህ? እየጠየቅን ያለ ነው ንጹሃን ኦርቶዶክሳውያን አንተ በምትመራው ክልል ውስጥ ኦርቶዶክሳውያን ማዕከል ያደረገ ጭፍጨፋ ተደርጓል ነው እያልን ያለ ነው እንጂ ወዴት ነው አጀንዳውን የምትወስዱት? ምርጫው የሚከናወነው ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ውስጥ ነው እንዴ? በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። እየታረዱ በግፍ እየተገደሉ ያሉት ኦርቶዶክሳውያን ነው። ወዴን ነው ሽፋን የምትሰጠው? ምን ቀለም ትቀበዋለህ? ንጹሃን ዜጎች ብለህ አይደለም። ንጹሃን ኦርቶዶክሳውያን ተነጥለው በሃይማኖታቸው ብቻ ነው የተገደሉት። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍለው የሚቀድመው የሰው ህይወት ስለሆነ አትቀረድ። ምንም አይነት የጤና ተቋማትና ማህበረሰብ አገልግሎት የሚሰጡ ነገሮች ላይ ጥቃት አልተፈጸመም። ጥቃት የተፈጸመው ቤተ ክርስቲያን ላይ ብቻ ነው። የሞቱብን የኛ ኦርቶዶክሳውያን ናቸው እንጂ ሌላ ተቋም አብሮ እንደነደደ ሌላ ተቋም አብሮ እንደተቃጠለ አድርገ ማቅረብ ይሄ ድብን ያለ ውሸትና ውንብድና ቅጥፈት ነው። ትምህርት ቤት አልነደደም፣ ጤና ተቋም አልተቃጠለም። የነደደውና የተቃጠለው የኛ የኦርቶዶክሳውያን ቤተክርስቲያን ብቻ ነው። ሌላ ነገር አብሮ እንዳለ ግርግር መፍጠር አስፈላጊ አይደለም። የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌደራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። የኦሮሚያ ክልል ጸጥታ አካል ዋጋ ከፍሎ ምንድነው ዋጋ የከፈለው? ካለቁ ከታረዱ ከሞቱ በኋላ አይደል የመጣችሁት? ቤተክርስቲያኑ ከነደደ ከተቃጠለ በኋላ አይደል የመጣችሁት? ምንድነው የከፈላችሁት ዋጋ? አስክሬን ሰብስባችሁ አንድ ላይ መቅበር እሱ ቀላል እኮ ነው። እንደለመዳችሁት የአርሲ ኦርቶዶክሳውያን በአንድ ጉድጓድ ውስጥ መቅበርና መጣል ልማዳችሁ ነው። ስንት ፖሊስ ሞተባችሁ? ስንት አምቡላንስ ተቃጠለባችሁ? ምን ያህል ዋጋ ነው የከፈላችሁት? ኦርቶዶክሳውያንን ለማዳን ቤተክርስቲያን እንዳይቀጠል ስንት ኮሎኔል ሞተባችሁ? ስንት ወታደር አለቀባችሁ? እኛ እኮ እሱን ያልተረዳናችሁ። ቡድኑ ዋና ዓላማ አንደኛው ቀደም እንደጠቀስኩት ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልኮ የወሰደ ምርጫ ማደናቀፍ የምን ስለ ምርጫ ነው የምታወራው? የምር አርሲ ምድር ላይ ምርጫ ነበር እንዴ? ምርጫ እኮ አልነበረም። እየተመረጡ የተገደሉ ኦርቶዶክሳውያን አሉ እንጂ ስለምን የምርጫ ግርግር ነው የምታወራው? የዛሬ 4 ወር እኮ አርሲ ላይ ኦርቶዶክሳውያን ሞተዋል። የዛሬ 6 ወር እኮ አርሲ ላይ ክርስቲያኖች ተጨፍጭፈዋል እኮ። ያኔ ምርጫ ነበር እንዴ? ምርጫ በምን አይነት አይውራችሁ ነው የምታስቡን? ስታዩን ጥጦ የምንጠባ ህፃናት እንመስላችኋለን እንዴ? መሆኑ መጠን ያ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን ደሞ ቀየርከው። ምን አደረከው? ጦርነት ለመፍጠር እርስ በርስ ሁከት ለማንሳት አልክ እንዴ? አርሲ ያሉ ኦርቶዶክሳውያን እኮ ከመስቀል ውጭ ምን አላቸው? ሰርቶ ከማደር ውጭ ምን አላቸው? የአርሲ ኦርቶዶክሳውያን እኮ ትልቁ ጌጣቸው ድህነታቸው እኮ ነው። ትልቁ ሀብታቸው መሞት እኮ ነው። በእናንተ መገደል እኮ ነው። ሌላ ምን ሀብት አላቸው እንዴ? ከማን ጋር ነው ጦርነት የሚከፍቱት? በምን አቅማቸው? ራሳቸውን መከላከል የማይችሉ ሰዎች ከማን ጋር ነው ጦርነትን የሚከፍቱት? ምን አለበት በሰላም እንኳን ብንሞት ግደለም ግደሉን፣ ግን በሞታችን ላይ አትቀልዱ። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት። ማነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው። እናልቅስ። በብሔር አንከፋፈል። ሰው በመሆናችን ብቻ
ሰው በመሆናቸው ብቻ እባካችሁ ለነሱ እስኪ እንኑርላቸው። ጸጥ እኮ ነው እንትን የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማነው ላይሰንስ የሚሰጥ? የሰላም ሚኒስቴር መስጠት አይችልም። እናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ ማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አልናያችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቀርና ማለት እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው ስኖር የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ማንም ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማንንም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም የኛ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ 2 መንግስት ነው ያለው። እዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሄዱና ሲኖዶሱን ተናገሩ ነው የምትባሉት። ሄዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለው ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ በመሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች እች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱም በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው። ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። በጣም ልቤ እንዳዘነ አይቀርም፣ አይኔ እንዳነባ አይዞባይ እንዳጣም እዚህ አርሲ ሰሜን እዝ ላይ ማይካድራ፣ ወለጋ፣ ጉሊሶ፣ መተከል፣ ጉራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነቱን የሚወስደው? እዚህ ቤተ መንግስት አፍንጫ ስር ያለው ቡራዩ ዜጎች በማንነታቸው ምክንያት
ጭፍጨፋ ሲፈጸምባቸው ከ4 ኪሎ ምን ያህል ርቆ ነው? እውነት እናንተ ሀገርን ለመረከብ ዝግጁ ናችሁ ወይ የሚል ጥያቄ ያቀርባችኋል። ብልጽግና ባይኖር ኢትዮጵያና ኢትዮጵያውያን ከዚህ የከፋ ምን ሊመጣባቸው ኖሯል? አሁን እኮ የሰብአዊ መብት ኮሚሽን በግልጽ በሪፖርቱ ምን እንዳመላከተው እውነት መንግስት አለ ወይ የሚያስብል በታሪካችን ዳግማዊ ዘመነ መሳፍንት ተብሎ ሊጠቀስ የሚችል የ3 ዓመት የስልጣን ዘመን እኮ ነው በታሪክ ልናፍርበት የምንችለው ማለት ነው። አፍርሶ መጀመርን ማን ያስተማረው? ኢትዮጵያ እኮ በ83 ዓመተ ምህረት የመጣች እንደ አዲስ ብሔሮች እንደ ሀገር ተሰባስበው የፈጠሯት ሀገር ናት ያላችሁ እኮ እናንተ ናችሁ። አይ አዲስቷ የመደመር ኢትዮጵያ ብላችሁ የምታቀነቅኑት እኮ እናንተ ናችሁ። ኢትዮጵያ አሁን የ3 ዓመት እንቦቃቅላ የምትመስላችሁ። ኢህአዴግ ወለድ የሆኑ መዋቅርና ህግጋትን እንደ መመሪያ እየተጠቀማችሁ አንድ ህወሓት በህዝብ ትግል በዋነኝነት አብንን ጨምሮ በተፎካካሪ የፖለቲካ ፓርቲዎች ውትወታ በህዝብ እርምጃ ተወስዶ ከዚህ ከገዢው ፓርቲ ስለተቀነሰ ብቻ አዲስ ነን ማለት ምን ማለት ነው? ህገ መንግስቱ እኮ ያው እኮ ነው። አሰራሩ ያው ነው። ተቋማቱ ያው ናቸው። የዜግነት ክብርን የገፈፈ ህገ መንግስት መመሪያ ነው አስቀጥለዋለሁ እያላችሁ ምኑን ነው አዲስ የሆናችሁት? እስኪ ንገሩ። በነገራችን ላይ አብን ህወሓትን እኮ አሸባሪ ድርጅት ነው ብሎ እንትን ሲል እንደ ፖለቲካ ፓርቲ ጀምረነው የነበረው ውይይት እኮ ያቋረጣችሁት እናንተ ናችሁ። ከኛ ጋር ሰላምታ ለመቀያየር እንኳን ፈርታችሁ ማለት ነው። ዛሬም ድረስ በዜጎች ላይ ጅምላ ጭፍጨፋ የሚፈጽሙት ዛሬም ድረስ በሀገር ላይ ከፍተኛ ውርደትን ያስከተለውን ህወሓትን እኮ አሸባሪ ድርጅት ብላችሁ ለመፈረጅ ትሽኮርመማላችሁ፣ ትፈራላችሁ። ያው በአባት ላይ መጨከን ሆኖባችሁ ይሆናል ብለን ተስፋ እናደርጋለን። እንደዛ ነው እኛ የምንረዳው። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት።
እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ። እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን እዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው። እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም። ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ።
ሰሞኑን በአርሲ ውስጥ በኦርቶዶክሶች ላይ የደረሰውን ግፍ አስመልክቶ የተለያዩ እምነት አባቶች እንግዲህ ድምጻቸውን አሰምተዋል፣ እያወገዙት ነው ድርጊቱን። ከዚህም ውስጥ የተለያዩ እስልምና እምነት አባቶች ይገኙበት። ከነዚህም ውስጥ አንደኛው ኡስታዝ አቡበከር ናቸው። እሳቸው እንዳሉት ከሆነ የሚደረገው ነገር ሰይጣናዊ የጥፋት ተግባር ነው። ይህንም ተግባር በጽኑ አወግዛለሁ። በአርሲ ተደጋጋሚ ንጹሃኖችን ኢላማ ያደረገ ጥቃት የተበራከተ በየጊዜው ለቅሶና ዋይታ ብቻ የተሰማ ያለ መፍትሄ መቀጠሉ እጅግ ያሳምማል ብሏል። ሌላኛው ድምጻቸውን ያሰሙት ደግሞ ሌላኛው የእስልምና እምነት መሪ የሆኑት ኡስታዝ ያሲን ኑር ናቸው። እሳቸውም እንዳሉት ከሆነ ምን ነው የከበረው የሰው ልጅ ህይወት እንደዚህ ረከሰ፣ ደም መና ሆነ። በምስራቅ አርሲ በወዶ ገራታችን ላይ የተፈጸመው አሰቃቂ ጥቃት በመስማት የተሰማኝን ጥልቅ መሪር ሀዘንን ለመግለጽ እወዳለሁ ብሏል። ሶስተኛው የእስልምና ሃይማኖት መሪ ደግሞ ሀዘናቸውን የገለጹ ድርጊቱን የሚያወግዙት ኡስታዝ አህመዲን ጀቢል ናቸው። ለምሳቸው እንዳሉት ከሆነ መሰል ጥቃቶችን ራሳችንን በተጠቂዎች ቦታ አድርገን ካየን በእጅጉ ልብ ይሰብራል። የንጹሃን ደም ያለ አግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል። ግን እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ዜጎችና በቤተ እምነቶች ላይ የደረሱት ጥቃቶች የአንዱን ፈጻሚዎች እንኳን በቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ መምጣት አለመቻሉ አደገኛ ነው ብለዋል። ኦርቶዶክሳውያን የሚገደሉት አንገታቸው ላይ ክር ስላለ ነው። ዛሬ ዳር የመሰለ ሞት ነገ መሃል ይመጣል። ዛሬ የእነንትና ሰፈር የመሰለ ሞት ዛሬ አዲስ አበባም ነገ መሃል ከተማም ነገ የፈለከው ያለበት ቦታም ድረስ አሳዶልህ ይመጣል። ዛሬ አንገት ላይ መስቀል ስላለ በእረኝነት ቦታቸው በከብት ስፍራቸው ልጆቻቸውን በሚያሳድጉበት ገበያ በወጡበት የሚገደሉት ኦርቶዶክሳውያን ዛሬ የነሱ ተራ ነው፣ ነገ የኔና ያንተ ተራ ነው። ኦርቶዶክሳውያን እየተገደለ ፖለቲካ ነው ልትሉን ነው? መስጊዱ ለምን አልተቃጠለም? ቸርቹ ለምን አልተቃጠለም? ሼኩ ለምን አልተገደለም? ፓስተሩ ለምን አልተገደለም? የተገደለው ኦርቶዶክሳዊ ብቻ ነው። የተቃጠለው ቤተ መቅደስ ነው። የተሳደደችው ታቦት ነች። የተገደሉት ምዕመናን ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ልጆች፣ የድንግል ማርያም አስራቶች እንደምን አደራችሁ? እንደምን አላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ምስጋና ይባር ይሁን አምላክ ስሙ የተመሰገነ ይሁን። እኔ እንኳን በየትኛውም ቪዲዮ መታየትም መቅረብም አልፈለኩም ነበር። ነገር ግን አይኔ ያየው መቋቋም ጆሮ የሰማውን መቋቋም ስላልቻልኩ ነው የገባሁትና በአርሲ ኦርቶዶክሳውያን ወገኖቻችን ላይ የሚደረገው ግፍ የሚደረገው ሰቆቃ መቼ እንደሚቆም ማን እንደሚያስቆመው በእውነት እሱ ስላስጨነቀኝ ነው የገባሁት። ውድ ክርስቲያኖች፣ እኛ ሌላ አቅም የለንም። በሚተኩሱብን ላይ አንተኩስም፣ የሚገሉንን አንገልም። ነገር ግን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሞተላቸውን ክርስቲያኖች እግዚአብሔርን ንቆ የእግዚአብሔርን ፍጥረት ማጥፋት ተገቢ አይደለም። ሰው ከንቱ ነገርን ይመስላል። ዘመንም ያልፋል፣ እናንተም ታልፋላችሁ። ዘር እየጠየቃችሁ፣ ብሔር እየጠየቃችሁ፣ ሃይማኖት እየጠየቃችሁ የእግዚአብሔርን ልጆች እያሰደዳችሁ የምትገድሉ እውነት እንደ ዳታንና አቤሮን ምድር ተከፍታ ተዋጣችሁ፣ ምድር ተሰንጥቃ ተዋጣችሁ። እናንተ የሰው ደም የምታፈሱ፣ እናንተ በሰው ደም ላይ የምትረማመዱ የመስቀሉ ጌታ ምድሪቱን ከፍቶ ይዋጣችሁ። የካህናቱ አምላክ ምድሪቱን ከፍቶ ይዋጣችሁ። ሌላ ምንም አቅም የለኝም። ምን ጠየቋችሁ? ምን ፈለጉባችሁ?
100 ዓመት ቤተ ክርስቲያን 100 ዓመት የቆየ የክርስቲያኖችን ማምለኪያ ያቃጠላችሁት ምን አደረጋችሁ? ቤተ ክርስቲያኑ ምን አደረጓችሁ? ክርስቲያኖቹ ምን አደረጓችሁ? አባቶቻችን ምን አደረጉ? ምን ወሰዱባችሁ? ስልጣናችሁን ወሰዱባችሁ። ምናችሁን ነኩ? ምናችሁን ተቀናቀኗችሁ? እውነት እላችኋለሁ ሰማይና ምድር ያልፋል፣ የሚገለው ይገደላል፣ የሚጠፋውም ይጠፋል፣ ያጠፋዋል እግዚአብሔር። ክርስቲያኖች አይዟችሁ፣ ጠንክሩ። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም፣ ይደርስላችኋል። እናንተ ሰማዕት ናችሁ። እኛማ በደለኞቹ ኃጢአተኞቹ ይህን ዕድል የት እናገኘዋለን? እናንተ ዕድለኞች ናችሁ። እናንተ ቅዱሳን ናችሁ። እናንተ የተባረካችሁ ናችሁ። አይዟችሁ ልጆቼ፣ ጠንክሩ። ምን አቅም አለኝ? ምን ላግዛችሁ? ምን አቅም አለኝ? ምን ብዬ ልውጣ? ምንስ አቅም አለኝ? ምን ብዬ ልናገርላችሁ? እንዴት ስልሆንላችሁ? የኔ አባትነት ከንቱ ነው። እምባዬም ቢሰማ ለመድኃኔዓለም ነገርኩላችሁ። ደም የሚያፈሱ ሰይፍ የሚመዙ በሰይፍ ይጠፋሉ። እናንተ ግን ክርስቲያኖች ናችሁ። ጽኑ፣ ጠንክሩ፣ አይዟችሁ። አሁን እከሌ ይደርስላችኋል፣ እከሌ ይመጣላችኋል አልላችሁ። እኔም እመጣላችኋለሁ አልላችሁ። አቅሜ የለኝ። የመስቀሉ ጌታ እሱ ያጽናችሁ። በመስቀል ላይ የዋለው ጌታ እሱ ያጽናችሁ። እናንተም ብሎ የመጣው ጌታ እሱ ያጽናችሁ። ሰው ብሎ የመጣው ጌታ፣ የተገረፈልን ጌታ፣ 666 ግርፋትን የተገረፈላችሁ አምላክ፣ እሱ በደሙ ያዋጃችሁ አምላክ፣ በደሙ ያቋማችሁ አምላክ፣ በደሙ የመሰረታትን ቤተ ክርስቲያን ያቃጠሉትን ዝም የሚላቸው እንዳይመስላችሁ። ሕንፃውን አይደለም ያልኩት፣ ሕንፃውስ ነገ ይሰራል። ለሕንፃው አላለቅስም እኔ። ኃያል ነው የምሥራች አብሳሪው ቅዱስ ገብርኤል። አይደለም ለራሱ ለሰው ይተርፋል። ታምረኛው ቅዱስ ገብርኤል ሥራውን ይሠራል። አናርድም፣ እንታረዳለን። አንገልም፣ እንሞታል። ይሄን አባቶቻችን አውርሰውናል። ግን አንድ ሁነት ልንገራችሁ፣ ከእናንተ ያነሰ ጉልበት ኦርቶዶክሳውያን የላቸውም። ኦርቶዶክሳውያን መግደል ስለማይፈልጉ እንጂ ከእናንተ ያነሰ አቅም የላቸውም። ከእናንተ እጥፍ ይበልጣሉ። ነገር ግን አይገሉም፣ ይሞታሉ። ምንጊዜም ወደ ሰማይ የማትወጡ፣ በአምላካችሁ ፊት የማትቀርቡ፣ ገላችሁ ወደ ሲኦል የምትገቡ፣ አገራችሁን መኖሪያችሁን በሲኦል ስለሆነ ነው። የእግዚአብሔር መንግሥት የሚፈልግ ግን አይገልም። እውነት ነው፣ ግደሉ፣ መንግሥቱን አታገኙ። እውነት ነው፣ ጅሃድ አውጁ፣ አውጁበት፣ ግደሉን። መኖሪያችን በሰማይ ነው። ሰብእሰ ከንቶ ይመስል ወመዓልኑ ከመ ጽላሎት ይሃልፍ። እናንተም ታልፋላችሁ፣ እናንተም ትጠፋላችሁ፣ እናንተንም ምድር አፏን ከፍታ ትውጣችኋለች። እንኳን ደስ አላችሁ፣ የክርስቲያኑን ደም ስላፈሰሳችሁ፣ ቤተ ክርስቲያን ስላቃጠላችሁ እረካችሁ፣ ደስ አላችሁ። ካህናትን ሰቅላችሁ በገመድ አስራችሁ ቁልቁል ሰቅላችሁ ስላረዳችሁ ደስ አላችሁ። እኛ ግን አሳልፈን ለእሱ ሰጥተናችኋል። እሱ ይበቀላችኋል፣ እሱ ይበቀላችሁ። ኃይላችን እሱ ነው። የመስቀሉ ኃይል ይበቀላችሁ። ሌላ ምንም አቅም የለኝ። ክርስቲያኖች አይዟችሁ። ኦርቶዶክሳውያን በእውነት አባቶቻችን
ጳጳሳቱ እያለቀሱላችሁ ነው። በዛሬው ጊዜ በእውነት የስተዛሬው ለየት ያለ ነው። የዛሬው ለየት ያለ ነው ከስተዛሬውም። በየቦታው አባቶቻችሁ እያለቀሱላችሁ ነው። ትልልቅ አባቶች እንባቸውን እያፈሰሱላችሁ ነው። እንደኛ ያለው ሳይሆን ትልልቁ አባቶች እንባቸውን እያፈሰሱላችሁ ነው። አይዟችሁ፣ ጠንክሩ። በሬሳችን ላይ የተሳለቃችሁ፣ በእምነታችን ላይ የተሳለቃችሁ እሱ መድኃኔዓለም ይፍረድባችሁ። ጽኑ ክርስቲያኖች፣ ጠንክሩ። እምነታችሁ እንደ ክር ቢቀጥንም አይበጠስም። አይዟችሁ። የሞቱት አባቶቻችሁ ከአምላካቸው ታረቁ እንጂ አልሞቱም። የሞቱት እህቶቻችሁ ከአምላካቸው ጋር ሆኑ እንጂ አልሞቱም። አይዟችሁ፣ ዳግም ትንሣኤ አለ። አይዟችሁ፣ ጥኑ፣ ጠንክሩ። ወደ ሰማይ አምላካችሁን ለምኑ። ስልጣን የፈለጉ አካል ቢሆኑም እስካሁን ድረስ ይጠፉ ነበር። እናንተ ስልጣን ስላልፈለጋችሁ ነው የጠፋችሁት። ደም የሚፈልጉ ስለሆኑ አልተፈለጉም። የክርስቲያንን አንገት የሚያርዱ ስለሆነ አልተፈለጉም እንጂ በእውነት እነሱ ከማንም አቅም በላይ ሆነው አይደለም። ለማንኛውም በእውነት እግዚአብሔር ክርስቲያኖች፣ እግዚአብሔር ያጠንክራችሁ። አይዟችሁ፣ ከጎናችሁ ነው ያለ ነው። አቅማችን ባይችልም በአቅማችን ግን በእንባችን እያገዝናችሁ ነው። ትልልቅ አባቶች እና አባ ኪዳነ ማርያም ሳይቀሩ አልቅሰውላችኋል። እና አቡነ ማትያስ አልቅሰውላችኋል። ብዙ ታላላቅ አባት እያለቀሰላችሁ ነው። ጳጳሳቱ አልቅሰውላችኋል። ዝም አላሏችሁም። አትፍረዱባቸው፣ አቅም ስለሌላቸው ነው። ግን እያለቀሱላችሁ ነው። ድሮም አባቶቻችን ጦር ይዘው አይወጡም፣ ጋሻ ይዘው አይወጡም፣ ገጀሞ ገጀራ ይዘው አይወጡም፣ መሳሪያ ይዘው አይወጡም። የአባቶቻችን ኃይላቸው መስቀላቸው ነው። እያወገዙላችሁ ነው፣ እያለቀሱላችሁ ነው። እግዚአብሔር ያጽናችሁ፣ ያጠንክራችሁ። ይህንን ቀን መድኃኔዓለም ወስዶ መልካሙን ቀን ያምጣላችሁ። በጫካ ውስጥ ያላችሁ የተራባችሁ ራቡን መድኃኔዓለም ይቀንስላችሁ። በጥም ያላችሁ ጥሙን መድኃኔዓለም ይቀንስላችሁ። በእሳት ውስጥ ያላችሁ እሳቱን መድኃኔዓለም ያብርድላችሁ። መሳሪያቸው አይፈልቀቅ፣ ጥይታቸው ይክሸፍላችሁ። ቢላቸው አይረድ፣ እጃቸው ይዛልላችሁ። ታዲያ እኔ ሌላ ምን አቅም አለኝ? ምንስ ላድርጋችሁ? ምድር አለቀሰች፣ የሰው ደም በዝቶባት። ምድር አለቀሰ፣ የሰው ደም በዝቶበት። እባክህ አምላኬ ብታይ ምን አለበት? ምን አልብታስተውል? አንተ ተመልከተው፣ ግለጠው እውነቱን። አሁን እንኳ ውረድ አብርደው እሳቱን። አሁን እንኳ ውረድ አብርደው እሳቱን። ታረዱ ልጆች ተሰቀሉ መቱን። አሁን እንኳ ውረድ አብርደው እሳቱን። እግዚአብሔር ያጠንክራችሁ፣ እግዚአብሔር ያበርታችሁ። በደህና ዋሉ። ተዋህዶ ብረሳሽ ቀኜ ትርሳይ ባላስብሽ ምላሴ ከሰናጋዬ ጋር ይጣበቅ እያላችሁ ኮሜንቱን አጥለቅልቁልኝ። ሪፖስት፣ ሼር፣ ዲዩት አድርጉልኝ። የአርሲ ኦርቶዶክሳውያን ሰማዕታት እስኪ በረከታቸውን እናግኝ። እንደ በገ የታረዱትን እስከ የተቃጠለውን ቤተ ክርስቲያን እንድጎብኝ። እኛ በሌሊት ተነስተን ወደ አርሲ እየገሰገስን ነው። አብረን ሰማዕት ለመሆን አብረን ለመሞት ለሃይማኖታችን ዋጋ ለመክፈል ወደ አርሲ ወጣቶች እየሄድን ነው። እግዚአብሔር አብሮ እንደሆነ እናቃለን። አብረን ሰማዕት እንሆናለን። አብረን የቤተ ክርስቲያንን ቃጠሎ እናያለን። ኦርቶዶክስ ተዋህዶ ፊደር ለትውልድ ቀርጻ ያስተማረች ነች። ኑ አብረን የአርሲ ሰማዕታት እንጎብኝ። ኑ የተቃጠለውን ቤተ መቅደስ እንይ። እስከ መቼ ነው የአንድ ሳምንት ጩኸት የአንድ ሳምንት አጀንዳ አድርገን የምንረሳው? እንይ። ኧረ ፍትህ ዳኛ ወዴት አለ? ከተማ ውስጥ
በማይራራ መዝለተ ሞላ ፍርድ ለሞ ያደራ ለበላ ሰው ሞተ ሀውሊ ሰው ሞተ እና ይሙታ ይላሉ በኮሜንት ሳያስቡ ላፍታ ነፍስ ረከስ አይደል መሬት ደም ለመደ ከሞት ጋር ተላምደን ጊዜውም ነጎደ የመኖር ህግጋት መስፈርቱ ተናደ ስቃይ ህመምንባ በእኛ ተፈረደ ሞት እንኳን ፍርድ ነው ፈጣሪ የጻፈው እሱ የዘራውን ነፍስ እሱ እስኪወስደው የህይወት መቀጠፍ ተራወር የሆነ ሰውን ፈራ ጥላቻ ሰፈነ የሰው ልጅ ክቡር ነው የሚለው የእውነት ቃል ቦታ አጣበኛ ዘን ሆነ ተራባባል ደሞ የሚገርም ቁጭትም ቀስቅሷል የሞተውስ ሞተ ያለው ያሳዝናል የንጹህ ነፍስ ማጥፋት በምድር ጀብድ ነው ሟችስ ጸዳቂ ነው ገዳይ ደሞ ሟች ነው የምንከተለው እምነት ካልወቀሰ የፈጠረን ጌታን ኃያሉን ካልፈራ የሰው ቃል ከንቱ ነው ጭካኔ በለው ነው ፈጣሪን ለምን መልስ ያለው ከሱ የሰውነት ሚስጥር ያልገባው ይሄ ሰው ነፍስ ያልተዘራበት እመናይ በድን ነው መፍትሄው የተለያየ ነው በጣም ብዙ ነው አንደኛው በግል መወሰን ነው ክርስቲያንን ክርስቶስ ጋር ነው የሚሄደው ሳልጥል አልወድቅም ብሎ መወሰን ነው ክርስቲያን ህፃንም ትልቅም ሴትም ሳልጥል አልወድቅም ሳልለውጥ አልለወጥም ይሄ ነው ሚስዩ የመጀመሪያ ለኔ ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል ቤተ ክህነት ክዶሃል መጅሊስና አብይ ዘምተውብሃል ዓለም ዝም ብሎሃል ማንም አይደርስልህም ስለዚህ ሳልጥል አልወድቅም አለቀ እኛው ቀን ነው ሬሳውን ጅበል የሰው ልጅ እንዴት ጅብ ይበላዋል እኛ ኢትዮጵያዊ አይደለን እንዴ ሰው እንዴት በማተው ታርዶ እንዴት እንደዚህ ይሆናል ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው ከውስጣችን መቼም አይጠፋም በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው ሰው አልቀበርንም እኮ እኛ አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ሆነው ነው ያየናቸው እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን ማንም ሰሚ የለንም ሰሚ አጥተን ነው የታረድ ነው እውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክተኛል አሁን አልተኛም እንቅልፍ አይዘኝም ያንን አስክሬኑን የለቀምኩት እኔ ነኝ አንዱ በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ በጣም የሚያሳዝን ነው እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ እኔ እንጃ እኔ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር የእውነት ነው የምላችሁ እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የእኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው የቃቃ ጨዋታ ነው አይደለም ሰው ማተብን በጥስ ከተባለ በኋላ ብሔር የለው ማተብን በጥስ ነው ማተባችንን በጥሰን ታዲያ እንዴት ነው የምንኖረው እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልን ምስራቅ አርሲ አካባቢ ብዙ ሰዎች ሞተዋል አማኞች የእምነት አባቶች ይህ አግባብ አይደለም ወለጋን ስንቃወም የኖሩ ነው እኮ ሰው ልጅ በማንነቱ ይከበር በእምነቱም ይከበር ነው መንግስት ይሄን ነገር ሊያስቆም ይገባል በምስራቅ አርሲ ወገኖቻችን ላይ እየደረሰ ያለውን በደል ግፍ ጭፍጨፋ የእምነት ቦታዎችን መድፈርን አወግዛለሁኝ እንደ አንድ ሙስሊም ጌታችን ሱብሃነል ኻሊቅ በተከበረው ቃሉ من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا على عند النص النفس ያጠፋ ሰው ምንም ያልበደለች ነፍስ ምድር ላይ ያለን ሰው በሙሉ እንዳጠፋ ነው ኃጢያቱ ብሎናል ሱብሃነሁ ወተዓላ የኛ ውድ ነብይ አለይሂ ሰላቱ ወሰላም እንኳን አይደለም በሰላማዊ የኖረ ያለን ህዝብ
በጦርነት ሰዓት እንኳን አንድን አገር ሲቆጣጠሩ አዛውንቶችን፣ ህፃናቶችን፣ እምነት ቦታዎችን፣ ዛፍን እንዳትነኩ ብለው አስጠንቅቀዋል። ቢኡሚ ወአቢ ወገኖቻችን ላይ አርሲ ዞን ላይ እየደረሰ ያለው ጥቃት፣ በደል፣ መጨፍጨፍ፣ በማንነታቸው የእምነት ቦታዎቻቸው መደፈርን አወግዛለሁኝ። አላህ ሱብሓነሁ ወተዓላ መጽናናቱን ይስጣችሁ። አገራችንን ሱብሓነል ኻሊቅ ሰላም ያርግልን። ሙስሊም በሙሉ ይህንን ነገር ዝም ሊል አይገባም፣ ሁላችንንም ይመለከታል። ለአገራችን ዱዓ እናርግ። ንጹህ ህዝብ፣ ንጹህ ነፍስ፣ በሰላም እየኖረ ያለን ህዝብ፣ ምንም ያላጠፋን ሄዶ ጀግንነቱን ጉልበት